በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የክርስቶስ ቤተሰቦች እንደምንሰነበታችሁ፣ እንደምንቆያችሁ፣ እንደምንስከውን አላችሁ። አሜን አሜን። እስካሁን ላቆየን አምላካችን የተመሰገነ ከፍ ከፍ ያለ ይሁን። የእመቤታችን የቅድስት ድንግል ማርያም በረከቷ ረድኤቷ አይለየን። እንኳን አደረሳችሁ፣ እንኳን አደረሳችሁ ለእመቤቴ ለቅድስት ኪዳነ ምሕረት የ15 ቀን ጾም እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰን። ጾም እንዴት ነው? እንዴት እየጾማችሁ ነው? ጾም ጸሎታችን ፈጣሪ ይቀበልልን። አሜን። በያለንበት ሰላማችን ይብዛ፣ አገራችን ሰላም ያደርግልን። አሜን 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 ብያለሁ። ዛሬ የማነብላቸው መልከ ፍልሰታ ማርያም የሚለው አነብላቸዋለሁ። እመብርሃን አንደበት ትሁነኝ። ለፍልሰታ ስጋኪ እመቤቴ ማርያም ሆይ ሕያውን ከምትሆን ነፍስሽን ጋራ በፍጹም ተዋህዶን ለተከናወለ ፍልሰታ ስጋሽን ሰላምታ ይገባል። ድንግል እመቤቴ ሆይ አንቺን ወለተ ማርቲን እየተባልሽን በነፍስም በስጋም በውስጥን በአፍም አማናዊትን ድንግል ነሽን እኮ ብልሆች እና አዋቂዎችን የአፌዝን ወርቅን አሳፍረውን የሚጓዙብሽን ሰለሞናዊትን የተርሴስን መርከብ አንቺ ነሽ። ለፍልሰታ ስጋኪ እመቤቴ ማርያም ሆይ ሐዘንን ወደሚያፈርስበትንም ትካዜን ወደሚያስቡበትን የተረጋጋ ፍጹም ደስታን ወዳለበትን ለተጓዘውን ፍልሰታ ስጋሽን ሰላምታ ይገባል። ድንግል እመቤቴ ሆይ ቅድመ ዓለም በአምላክን ልቦና ታስበሽን ያለሽን ነሽና እኮን እንግዲህን በፍልሰታሽንም በፍጹም ደስታ ዛሬም ደስ ተሰኝቻለሁና ነገር ግን ፊትሽን የማየው መቼ ይሁን? ለፍልሰታ ስጋኪ እመቤቴ ማርያም ሆይ በሰውን ልብን የሚታሰበውን ግርማ ሞገስ የተላበሰ ጸጋን ክብር ለተጎናጸፈውን ፍልሰታ ስጋሽን ሰላምታ ይገባል። ድንግል እመቤቴ ሆይ ስጋሽን እንቁን ባህሪ ነውና ስለዚህን በደመና ሲያርግ በተመለከተ ጊዜን ሞትን በፍጹም ህልፈት አፈረ። ለፍልሰታ ስጋኪ እመቤቴ ማርያም ሆይን ከባዱን ከባረከን ልጅን ከሄኖክን ፍልሰታ ከፍን አድርጎን እግዚአብሔርን አክብሮንም ለባረካትን ፍልሰታ ስጋሽን ሰላምታ ይገባል። ድንግል እመቤቴ ሆይ ከብርሃን ሁሉን የምትበልጪንም ብርህት እና አስደሳች ነሽን እኮን። ስለዚህን ብዙን የሚሆን የሰማይ መላእክትን በአንቺንም ምክንያትን በሰማያዊትን አዳራሽ ታላቅ ደስታ ያደርጋል። ለፍልሰታ ስጋኪ እመቤቴ ማርያም ሆይ ክብር ባለሟልነቱን ለማይገሰሰውን የምስጋናውን ባህሪይን ለማይጎድል ፍልሰቱንም ስጋሽን ሰላምታ ይገባል። ድንግል እመቤቴ ሆይ የእግዚአብሔር የልዩን ምስጋና አዳራሽ ነሽና እኮ። ስለዚህን በፍልሰትሽንም ጊዜን አንቺን የተቀበሉን መላእክትን ማርያምስ በማሰብ በሰማይም በምድርም የከበረች ነችን ተባባሉ። ለፍልሰታ ስጋኪ እመቤቴ ማርያም ሆይ ከጌታን ወዳጅ ከያዕቆብና ፍልሰታ ይልቅን ክብር ምስጋና ለተገባው ፍልሰታ ስጋሽን ሰላምታ ይገባል። ድንግል እመቤቴ ሆይ ቀናንሞን የተባለ ሽቶ ነሽና የልዩን ሽቶን አይነትን መገኛ ነሽና ስለዚህን ብሩህን ለብሰውን በብርሃን ነጸብራቅን ተጎናጽፈውን የፍልሰታሽንም በዓል መላእክትን ያከብራሉ። ለፍልሰታ ስጋኪ እመቤቴ ማርያም ሆይ ከፀሐይና ከጨረቃ ስነ ጸዳለ ይልቅን ፍጹም ለሚያበራውና ፍጹም ምስጋና ለተገባው ፍልሰታ ስጋሽን ሰላምታ ይገባል። ድንግል እመቤቴ ሆይ ሁሉንም
ከሚያስደስት እና የደስታ መገኛ ከሚሆን ልጅሽና ያለ አንቺን የሞትን ማሰሪያ በጣጥሶን የሲኦል ደጃፍ ሰባብሮንም ነፍሳትንም ከዳቢሎስን የባርነት አገዛዝ ነጻ ያወጣን ማንም የለም። ለፍልሰታ ስጋኪ እመቤቴ ማርያም ሆይ ሱራፌል መላእክትን እየጠበቃትን በኩሩቤል ከተማ ትኖሪን ዘንድን ከዚህንም በአላፌውና ከጨለማውን ዓለም ለተዘዋወረችን ፍልሰታ ስጋሽን ሰላምታ ይገባል። ድንግል እመቤቴ ሆይ ከጥቅምትን ወር የጽጌ አበባ ነሽና ይልቁንም የመዓዛውንም ጣዕም እጅግን የጣፈጠ ነውን። እነሆን በስህተትን ባህር ልትሰምጥ ተቃርቤ ያለሁና በንጽህናሽና በቅድስናሽን መርከቡን አሳልፈሽ እኔንም አገልጋይሽን አሻግሪኝ። ለፍልሰታ ስጋኪ እመቤቴ ማርያም ሆይ በቅድስና ቅዱሳንንም ቆሞ የነገርሁትን መስዋዕትን ሲያሳርግን የካህናት አለቃ ለአስደነቀ ፍልሰታ ስጋሽን ሰላምታ ይገባል። ድንግል እመቤቴ ሆይ አምላክን ያታመመውን የፍልሰትሽንም ግርማ ሞገስን ያለው የቂም በቀል መላእክት እና የክፉንም መጨረሻ የሆነ መልእክንም ሞትንም ምንኛን አስደናቂን ምንኛውን መከራንን አሳየውን። እሰይ ለፍልሰታ ስጋኪ እመቤቴ ማርያም ሆይ የይቅርታና ክናድን ለዘላለሙን ጸንቶ ለሚኖረውና የኃይለኞችንም ኃይለኛ ለሚሆን ፍልሰታ ስጋሽ ሰላምታ ይገባል። ድንግል እመቤቴ ሆይ መታሰቢያሽንም ከትውልድ ወደ ትውልድን ለዘላለም ሲታሰብ ይኖራል። በምድርን ላይን ለሚኖሩትን ኃጢአንም ሁሉንም አማልጅኝ ምሕረትንም የምታስገኝን ነሽና እመቤቴ ሆይን የተባረክሽን የክርስቶስን አካል ነሽ። ለፍልሰታ ስጋኪ እመቤቴ ማርያም ሆይ ድንግል ማርያም ሆይ ብዙዎችን ወገኖችን በሚሆኑ ድሪም በአስፈላጊውን ጊዜ በትጋት እና በመፈጠር ወገንን እንደሚያውጅ እኔንም አገልጋሽን በይቅርታሽንም ወርቅን ዋጅተሽንም ገንዘብንም አድርግኝ። ለፍልሰታ ስጋኪ እመቤቴ ማርያም ሆይ እግዚአብሔር ለተዋህዱና ስርዓቷንም ለተካፈሏትን ፍልሰታ ስጋሽ ሰላምታ ይገባል። ድንግል እመቤቴ ሆይ በፍልሰታሽንን ጊዜ በምድርን ይሁዳንና በኢየሩሳሌም አደባባይ የተርሴስ እና የደስታን ነገስታትን ለመታሰቢያሽን መዓዛቸውን የጣፈጠ ሽቶ ልዩን እጅን መንሻን ይዘውን ቀረቡ። ለፍልሰታ ስጋኪ እመቤቴ ማርያም ሆይ ከሴሎን ነቢይ ከኤልሳን ፍልሰታን ይልቅን እግዚአብሔር ከፍ ላደረገው ፍልሰታ ስጋሽን ሰላምታ ይገባል። ድንግል እመቤቴ ሆይ ሁሉንም እንዳውሬን የሚያድን ሞትንም ተከትሎን የኔንም በተደላን ደስታ መኖር እኔም ስለ አይደለ በአውሎን ንፋስንም ከክንፍንም ጠልፈሽንም ጸድቅን ካለበትን ቦታም ወስደሽን ከዚያችን አድርሽኝ። ለፍልሰታ ስጋኪ እመቤቴ ማርያም ሆይ ተጠባቢውና መጋቢዋንም እግዚአብሔር የሆነ ወደ አማረች እና ወደ
ተደላደለችንም ሀገርን ለፈለሰውን ፍልሰታ ስጋሽን ሰላምታ ይገባል። ድንግል እመቤቴ ሆይ መረረብ ከሆነ የሞትን አገዛዝ ነጻ አውጪን። የሰማይና የምድር ንጉስን ሆይን አንቺ እኮን ከፈቀድሽንም ኃጢአትን ባሪያ ነጻ ማውጣትን አይሳንሽም። ለፍልሳታ ስጋኪ እመቤቴ ማርያም ሆይ ሕያውን ባህሪ በውስጥንም ሰውሮን ለተነሳባትንም የክርስቶስንም ትንሣኤንም መንንታያ ለሆነችውን ትንሣኤሽን ስጋሽ ሰላምታ ይገባል። ድንግል እመቤቴ ሆይ በዚህንም በቁርጥ ቀን የፍርድ ምርመራንም በተደረገ ጊዜ ምድርን ማደራዋን በመለሰችንን ጊዜ አንቺን የፍልሰታንም እርግብ ሆይን ክንፍንም ረዴትሽንም ሰውርኝ። በጥላሽንም ስጋን ሸሽግን አድርግኝ። ለፍልሰታ ስጋኪ እመቤቴ ማርያም ሆይ አንቺን ለሚያመሰግኑን ቅዱሳን ሰዎችን ሁሉን የእርገታቸውን መመሪያ ለሆነ እርገትሽን ሰላምታ ይገባል። ድንግል እመቤቴ ሆይ የሊቃነ ካህናትን ካህኑንን የእርግብን የሽልማትን ጌጥ ነሽና እኩን በአንደበታችን የሚነገረው የምስጋናሽን ፍሬ ሁሉን በውስጥን በውጭንም ላለውን ልብስሽንም ላይንም በስዕል መላእክትን ተቀርጾን ይኑር። ለፍልሰታ ስጋኪ እመቤቴ ማርያም ሆይ በስጋዊን በደማዊን አንደበትን ሁሉን ለአንቺን ምስጋና ይገባል። በመላእክትን አንደበት ያለ ማቋረጥ ለአንቺን ምስጋና ይገባል። ድንግል እመቤቴ ሆይ የደብተራን ኦሪትን ቃል ኪዳን የተጻፈብሽን የሕግ ታቦትን ለአንቺ ሰላምታ ይገባል። እንደዚሁም ለእኔን ለአገልጋይሽንም ተክለ አገልጋይሽንም ለተክለን ሀረጋዊን የክብር ጌጥን ወይም ሽልማትን ሆኖኝ ይኖር ዘንድን የልዩ ችሎታሽንም የነጭን ሐርን ልብስ አጎናጽፍኝ። ይልቁንም በስጋ በነፍስም ጥበቃሽን አይለየኝ። አሚን አሚን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። በያለንበት ሰላማችን ይብዛ። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ ከሁላችንም ይሁን። በየቀኑ ፍልሰታ ለማርያም የሚለው ሁላችሁም ቢመቻችሁ ብታዳምጡ ወይም ብታነቡ በጣም በረከት አለው። በረከቷ አይለየን። አገራችን ሰላም አድርግልን። በያለንበት እመብርሃን እሷ ተጠብቅን። ጾም ጸሎታችን ፈጣሪ ይቀበልልን። የአባቶቻችን የእናቶቻችን ጸሎት ይቀበልልን። እኛም ይጠብቀን። አሚን አሚን ይሁን። እንደረገልን። ወስብሐት ለእግዚአብሔር። ይቆየን።